ትክክለኛው የጾም ሰዓት እስከ ስንት ሰዓት ነው? ብዙ ሰው ይጣላል፣ ይጨቃጨቃል፣ ይተቻቻል። እስከ 8 ሰዓት የጾመውን እስከ 9 ሰዓት የጾመው ይመጣና አሁን ጾመ ሞታል ይላል። እስከ 9 ሰዓት የጾመውን ደግሞ እስከ 12 ሰዓት የጾመው ይነቅፈዋል። አንዳንድ ጊዜም ቅዳሴውን የሚተቹ አሉ። መብሬ ገሌማ አሮጡት ቅዳሴ ጾሙ ሳያልቅ ቅዳሴው አለቀ የሚሉ እየተተቻቹ እየተነቃቀፉ የሚጾሙ ሰው የሰዓት ክርክር አለ። አሁን የገናን ጾም እየጾም ነው አይደል? እስከ ስንት ሰዓት ነው ምን ጾመው? ምናምን ቤተሰብ ውስጥ ያላችሁት እስከ ስንት ሰዓት ነው ምን ጾመው? አንዳንዱ በራሱ ወስኗል። እኔ እስከ 4 ይበቃኛል ይላል። አንዳንዱ ደግሞ ከካህኑ ጋር ይከራከራል። እንዴ መምሬ ገሌ እኔ እስከ 6 ይበቃኛል እኮ ብሎ ከካህኑ ጋርም የሚከራከር ሰው አለ። ሰዓትን በተመለከተ ፍትሐ ነገሥቱ አስቀምጦታል። የቤተክርስቲያናችን የሥርዓት መጽሐፍ ነው። ለምሳሌ አርብና ረቡዕን እስከ 9 ሰዓት ብሎ አስቀምጧል። በአብይ ጾም ውስጥ ያለውን ደግሞ ሲናገር ለምሳሌ ጾመ ሕርቃልን እስከ 12 ሰዓት የመጀመሪያው ሳምንትን እስከ 12 ሰዓት እንዲንጾም ያዛል። ከዛ ቀጥሎ ከቅድስት ሰኞ እስከ ኒቆዲሞስ አርብ ድረስ ያለውን እስከ 12 ሰዓት ይልና ሰሞነ ሕማማትን እስከ 13 ሰዓት ይላል። 13 ሰዓት ድረስ ማለት ነው። ይሄ ከዋክብት እስኪታዩ እስከ ምሽቱ 1 ሰዓት ይላል። ፀሐይ እስክትጠልቅ ወይም ጨረቃ እስክትታይ ድረስ ይልና ከዋክብት እስኪታዩ ብሎ ያስቀምጠዋል እስከ 1 ሰዓት። ማዕከሉ ግን አሁን አንዳንድ ሰው ይኸው እንግዲህ እስከ 1 ሰዓት እያለ እስከ 9 ሰዓት የጾመ ሰው ሲነቅፍ በጣም ያሳዝናል። ግን እስከ 1 ሰዓት ነው የሚለው። አንዳንዴ የ5ኛ ክፍል ተማሪ የ3ኛ ክፍል ተማሪው ላይ ትንሽ ሊንጠባረርበት ይችላል። ግን የ8ኛ ክፍል ተማሪ አጠገቡ ካለ ዳው ዝም ሊል ይችላል። እና ከፍ ያሉትን ማሰብ መቻል አለብን። እስከ ምሽቱ 1 ሰዓት ነው የሚለው ስርዓቱ ማለት ነው። ግን እንደ አቅማችን አባቶቻችን የሰሩት ስርዓት አለ። የጾም ማዕከሉ ሰዓቱ ምንድነው ሲባል የጾም ሰዓት የሚገድብልን ቅዳሴው ነው። ምዕመናን የጾም ቅዳሴ ቅዳሜና እሑድ ካልሆነ በስተቀር ከሰዓት በኋላ ነው እንደምታውቁት። ስለዚህ ከቅዳሴ በኋላ ጾሙ ያበቃል። የዕለቱ ጾም ያበቃል። የጥላት ምግብ አንመገብም፣ ግን የጾም ምግብ መመገብ እንችላለን። አወጀች ቤተክርስቲያን። በሰላም ግቡ ብላ ካሰናበተች በኋላ ስጋው ደግሞ ካቀበለችና የቅዳሴ ጠበል ከሰጠች በኋላ ከዛ በኋላ ሰው መብላት ይችላል። እንደ ፈቃዱ መቆየትም ይችላል። ለምሳሌ ቅዳሴ የሚያበቃው 9 ሰዓት ከሆነ ከ9 ሰዓት በኋላ እንዲጾም አይገደድበትም፣ የትሩፋት ካልሆነ በስተቀር። ቀደም እንዳልነው የግል በራሱ ወስኖ ለሌላ ሰው ሳይናገር ሳያውጅ እኔ እኮ እስከ ምሽቱ 1 ሰዓት ነው መጾመው ሳይል መጾም ይችላል። ከ9 ሰዓት በኋላ ግን ተፈቷል ማለት ነው። ለምሳሌ የጅቡቲ ቅዱስ ገብርኤል ቤተክርስቲያን በቅዱስ ሲኖዶስ ተወስኖላቸው በሙቀቱ ምክንያት በአብይ ጾምና በከሰዓት ቅዳሴ የሚገቡት 4 ሰዓት ነው። ከጠዋቱ 4 ሰዓት ነው ቅዳሴ የሚገባው። እኛ እዚህ ሩብ ጉዳይ ለ7 ነው የምንገባው አዲስ አበባ። ሌሎቻችሁም ደግሞ እንደየሀገሩ ሁኔታ ልታስቀምጡ ትችላላችሁ። ሩብ ጉዳይ ለ7 ድረስ ይቆያል። ከዛ 9 ሰዓት 10 ሰዓት ይወጣል። እዛ 4 ሰዓት ይገባሉ፣ 6 ሰዓት ይወጣል። በጣም ሙቀቱ ኃይለኛ ስለሆነ ስለዚህ የጅቡቲ ምዕመናን የከሰዓቱን ጾም እስከ 6 ሰዓት ድረስ ነው የሚጾሙት ማለት ነው በቀኖና ቤተክርስቲያን። ከ6 ሰዓት በኋላ ግን የትሩፋት ነው። ሊቆዩ ይችላሉ፣ ላይቆዩም ይችላሉ። ስለዚህ እስከ ስንት ሰዓት ነው የምንጾመው ለሚለው አጥቢያችን ላይ የሚቀደሰው ቅዳሴ ነው ሰዓቱን የሚወስንልን። ስንት ሰዓት ነው የሚወጡት? በዛ ምክንያት ባለንበት ቦታ ሆነን ሰዓቱን ጠብቀን መጾም አለብን። ፍትሐ ነገሥቱ ግን ይህን ጭቅጭቅ ሲዘጋው ይበላል አይበላም እስከ ስንት ሰዓት ነው እስከ ስንት ሰዓት ነው የሚለውን ጭቅጭቅ ሲዘጋው እንደዚህ ይላል። አንቀጽ 15 ላይ ቢቻላችሁስ ከዚህም አብዝታችሁ ጾሙ ይላል። አሁን አንድ ሰው እስከ 9 ነው እስከ 6 ነው የሚል ክርክር ቢነሳ 9 ነው የሚነዛው። ከቻላችሁ ከዛ አብልጣችሁ ጾሙ። በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል። ለጾም አድልታችሁ ወስናችሁ መጾም ይገባል። ከመብላት መጾም ይሻላል ይላል። መብላት ምንም አይሻልም። ስለዚህ ወደ ጾም አድልቶ መወሰን እንደሚገባ ፍትሐ ነገሥቱ